ይህ በቪዲዮ የምናየው በሂንድ ፖሊኔዥያ እና ስሪላንካ አካባቢ የሚከበር መንፈሳዊ ስርዓተ አምልኮ ሲሆን ከድንጋይ ጠጠርና በእሳተ ገሞራ ከወጣው አለት ወይም ላቫ የሚዘጋጅ የእሳት ፊም ነው። በዚህ ስርዓተ አምልኮ አንድ ሰው በባዶ እግሩ በፊሙ ላይ ተራምዶ ሲሻገር ያ ሰው እንደጸደቀ እንደዳነ የጽድቅን ጎዳና ሁሉ እንዳለፈ የሚታሰብለት ሲሆን በድንገት ፊሙ ላይ ከወደቁ ሊታደጓቸው የእሳት መከላከያ አባላትም ይሳተፉበታል። ይህ ከባዱ የጽድቅ ጎዳና መንፈሰ ጠንካራነትን በመላበስ በጽናትና ፍራቻን ዜሮ በማድረግ የሚታለፍበት መንገድ ነው። የሰው ልጅ ድነት ፍለጋ የሚሄድበት ርቀት እጅግ ይገርማል። እንዳታሳልፈው። ላይክ፣ ሼር፣ ፎሎው አድርገኝ በፍቅር